ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የምንሰራው የአተር አልጫ ወጥ ነው። ብዙ ሰዎች አተር አልጫን ሽሮ ሽሮ ይለናል፣ ብዙም አንወድም ይላሉ። እኔ ግን አሰራሩ ላይ ጉድለት እንዳለ ስለተረዳሁኝ እሱን መሰረታዊ ስህተቶችን እዚህ ቪዲዮ ላይ እያስተካከለን አብረን እንሰራለን እና አተር ወጥንማ እነሱ ይስራት የሚያስብል ምርጥ የሆነ አተር ወጥ አብረን እንሰራለን። አሁን ወደ ቪዲዮ እንገባለን። በመጀመሪያ የሚያስፈልጉ መሰረታዊ ነገሮችን እናዘጋጃለን። አተር፣ ውሃ፣ ዘይት፣ ነጭ ቅመም፣ እርድ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያና ጨው ናቸው። ነጭ ቅመም ባይኖርም ችግር የለውም። አሁን ወደ አሰራሩ ስንገባ በመጀመሪያ አተራችንን ለቅመን እናጥበዋለን። ስናጥብ እሽት እያደረግን እንደ ምስር አናጥበውም። ምልስ እያደረገን ልክ እንዲህ ቪዲዮ ላይ እንደማሳያችሁ ነው የምናጥበው። ውሃ ደጋግመን እየቀየርን እናጥበዋለን። ቆሻሻውና ነጭ ብቻ እስከሚወጣ ድረስ ነው። ከዚያ በኋላ ውሃ በደንብ ጨመር አድርገን ከፍ ባለ ድስት እንጥደዋለን። አንደኛ እንዳይገነፍልብን፣ ሁለተኛ ነገር ደግሞ ውሃውን ስለምንፈልገው ነው። ምክንያቱም አስረዳችኋለሁ። እሱን ጥደን ሽንኩርታችንን እንልጣለን። ቀዩንም ነጩንም ልጠን እናዘጋጃለን። አጥበን እንከትፋለን። ስንከትፍ ድቅቅ አድርገን ነው የምንከትፈው ቶሎ እንዲበስልልን። እንደገና ወጥ ላይ ነጭ ላይ አልጫ ወጥ ላይ ፍጥጥ እንዳይል እንደሱ አድርገን ድቅቅ አድርገን ነው የምንከትፈው። ከዚያ ያንን የጣድነውን አተራችንን በመሃል አየት እናደርገዋለን። አረፋው ወደ ላይ ሲወጣ ሳይገነፍል በፊት መግፈፍ አለብን። አንደኛው ዋናው ነገር እሱ ነው፣ ወጣችን የማይጣፍጥ የሚያደርገው ማለት ነው። እንደዚህ እየተከታተልን አረፋውን እንገፋለን። አተራችን በስሎልናል። አሁን ደግሞ ሽንኩርታችንን ጥደን እናበስላለን። በራሱ እንዲበስል እናደርገዋለን። በመጀመሪያ ውሃውን ከመጠጠ በኋላ ዘይታችንን እናደርጋለን። መጠን ነው የምናደርገው እንዳናበዛ። መጠኑን እዛ ላይ ጽፍላችኋለሁ። እንደዚህ በዘይት እያቁላላን እንጠብቃለን በደንብ እስከሚበስልልን ሽንኩርታችን። ከዚያ እርድ ነው የምንጨምረው። እርዳችንን ጨምረን እናማስላለን። በደንብ እያቁላላን እንጠብቃለን። ወጥን የሚያጣፍጠው አንደኛው ነገር ደግሞ በደንብ ማቁላላት ነው። ነጭ ሽንኩርታችንን እንጨምራለን። አብረን እናበስላለን። ቀድመን የማንጨምረው ነጭ ሽንኩርቱ ስለሚቃጠልና ከለሩንም ስለሚቀይር ጣዕሙንም ስለሚቀይርብን ነው። ከዚያ በደንብ ከተቁላላ በኋላ አተራችንን ከነ ውሃው አንድ ጊዜ ነው ወጥ ውስጥ የምንጨምረው፣ ያዘጋጀነው ቁሌት ውስጥ ማለት ነው። ለየብቻ ውሃውን አፍስሰን አናስቀረውም፣ ወይንም ደግሞ ሌላ ውሃ አንጨምርም። በመጨረሻም ነጭ ቅመማችንን ካለን እንጨምራለን። አብሮ እንዲንተከተክ እናደርጋለን። ጨዋችንን እንጨምራለን። አረፋውን ክትት እስከሚያደርግ ድረስ በደንብ እናበስለዋለን። በዚህ ደረጃ ላይ ሽታው ራሱ በጣም ይለያል። ብሉኝ ነው የሚለው። ውሃ ማናሳንሰው በማግስቱ ስናስቀምጠው እርግት ነገር ስለሚል ለማሞቅ አይመቸንም። ውሃ ማንጨምረውም ደግሞ ከላይ ጣዕሙን ስለሚቀይርብን ነው። ያኔ መጀመሪያ ባበሰልንበት አተሩን በሱ ውሃ ነው በቃ አተራችንን አብስለን የምንጨርሰው ማለት ነው። በመጨረሻም ቃሪያችንን ጨምረን ወጣችንን አጣፍጠን እንደዚህ ያማረ ወጥ ሰርተን ጨርሰናል። ሽታው ተውት እስኪ። አሁን ደግሞ እንቀምሰዋለን። እናንተ አተር ወጥን እንዴት ነው የምትሰሩት? የእናንተን አሰራር ደግሞ እስኪ በሜሴጅ ጻፉልኝ ከላይ በቴክስት እና አብረን እንማማር። አሁን እንጀራችንን እያቀረብን ነው፣ ልንቀምሰው ነው። ሽታው ግን ተውት። እዚህ ጋር ሰላጣ አዘጋጅቻለሁኝ። ምስር ወጥም ነበረ። እንደዚህ አድርገን እናቀርበዋለን። እናንተ በሌላ ቪዲዮ መማር የምትፈልጉትን ማስተካከል የምንፈልገውን ነገሮችን በሙሉ እየተከታተልን እንደዚህ እናቀርብላችኋለን። ስህተቶችን ካስተካከልን እጅግ ጣፋጭ ምግብ ነው መስራት የምንችለው። በጣም ቆንጆ ነው።
ጣዕሙም በጣም ልዩ ነው። ይኸው እየበላን ነው፣ መብላት አላቆምንም። እቤታችሁ ሞክሩት። ባባይ